የዩናይትድ ስቴትስ ልዑክ ስቲቭ ዊትኮፍ መረጃዎቹን በሙሉ ለዶናልድ ትራምፕ ካስተላለፉ በኋላ ትራምፕና ፑቲን መቼ እንደሚነጋገሩ እንወስናለን ብሏል። ይህ ዶይቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠቃለል አርስተ ዜናውን እናሰማለን። ትግራይ ክልል ውስጥ የነገሰው ውጥረት በነዋሪዎች ላይ ብርቱ ስጋት ማሳደሩን የፈረንሳይ ዜና አገልግሎት ዘገበ። በትግራይ ክልል ውዝግብ ውስጥ በሚገኙት ሁለት የህወሓት አንጃዎች መካከል የተፈጠረው ውጥረት እንዳሳሰበው የአፍሪካ ህብረት አሳወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲን ግንባር ላይ የሚገኙ የዩክሬን ወታደሮችን ህይወት እንዲታደጉ ሲሉ ባልተለመደ መልኩ መማጸናቸው ተዘገበ። ዜናውን ከዚሁ አበቃ። መልካም ጊዜ ተነስተ የምሽቱን የዓለም ዜናን ያቀረበልንን ማጠቃለያ ስለሽኝ አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ ዲደብሊው ነው። የዜና መጽሔት ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም ሲሉ የአገሪቱ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት በመገናኛ አውታር በጽሑፍ ገልጸዋል። ትናንት አዲስ አበባ መግለጫ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው የተወሰኑ ወታደራዊና የፖለቲካ ግን አደጋ መፍጠር የሚችሉ ያሏቸው የህወሓት አመራሮች ከኤርትራ ጋር ግንኙነት አላቸው ብለው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ግን ሌላ አካልን ለመጉዳት በሚል ከኤርትራ መንግስት ጋር የሚደረግ ግንኙነት የለም ሲል መልሷል። ወኪላችን ሰለሞን ሞጬ ተጨማሪ ዘገባ ካስፈልጓል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በህወሓት የፖለቲካ አንጃዎች ውስጥ የተፈጠረ ያሉትን የውስጥ ሽኩቻ ሀገራቸው የማባባስ ፍላጎት እንደሌላት ገልጸዋል። የማስታወቂያ ሚኒስትሩ ይህንን የገለጹት ትናንት በኤክስ ባሰፈሩት መልእክት ነው። አቶ የማነ በህወሓት ከፍተኛ አመራሮች መካከል የተፈጠረው ሁኔታ በትግራይ ህዝብ ላይ አላስፈላጊና ሊወገድ